ሰላም እንዴት ናችሁ? እንግዲህ በዛሬው ቪዲዮ ስለ ክሪፕቶ ከረንሲ አንዳንድ ነገር ለማለት ነው። እንግዲህ ከአሁን በፊት ጆይን ያላደረጋችሁ ካላችሁ ክሪፕቶ ምንድነው የሚለውንና ምን ምን ይሰራበታል የሚለውን ለማየት ነው። ኦልሬዲ ለኢንትሮዳክሽን ያክል ነው ይሄንን። ክሪፕቶ ከረንሲ ምንድነው የሚለውን በቀላሉ አሴቶችን ባይና ሴል በማድረግ እዚህ መሀልኛ የራሳችንን ፕሮፊት በመያዝ ትሬድ የምናደርግበት ነው። ኦልሬዲ እንግዲህ እሱ እንዴት ነው የሚለው ነገር ለዛሬ ኢንትሮዳክሽን ያክል ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁኝ። እንግዲህ ክሪፕቶ ከረንሲ ትሬድ የምናደርግበት ኤክስቼንጅ ፕላትፎርሞች አሉ። ከነዛ ውስጥ እንግዲህ ዛሬ በዋነኝነት ሁለቶቹን ነው የምናየው፣ ግን ብዙ አሉ፣ በጣም በርካታ ናቸው። ከነዛ ውስጥ ግን አሁን ባይቢት እና ባይናንስ አለ። አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ምንድነው የሚሰራው የሚለውን ነገር ለማየት ያክል ፎር ኤግዛምፕል አሁን ይሄ የባይቢት የሚባለው ኤክስቼንጅ ኢንተርፌሱ ይሄን ይመስላል። ፊት ለፊት ላይ የምናገኘው ሆም ፔጁ ማለት ነው። እዚህ ላይ እንደምታዩት ሎጊን አላልኩም። ምን አሁን ዲስክሪፕሽን ላይ አስቀምጥላችኋለሁኝ፣ ገብታችሁ መመዝገብ ትችላላችሁ። በሊንኩ ገብታችሁ ስትመዘገቡ እናንተ የምታገኙት ጥቅም ይኖራል። ዲስክሪፕሽን ላይ አስቀምጥላችኋለሁኝ፣ ገብታችሁ ሳይን አፕ ያላደረጋችሁ ካላችሁ አዲስ ተመዝጋቢ ማለት ነው፣ ሳይን አፕ ብላችሁ አካውንት መክፈት ይኖርባችኋል። ምንድነው የሚሰራው? በዋነኝነት ባይና ሴል ነው የምናደርገው አሴቶች። እንግዲህ እንደምታዩት እዚህ ላይ ፊት ለፊት አሁን እንደምታዩት እነዚህ ቢትኮይን፣ ኢተሪየም፣ ሶላና፣ ማንታ የሚባሉት በጣም በርካታ አሴቶች አሉ። እነዚህን ትሬድ ነው የምናደርገው። በምን አይነት ነው ትሬድ የምናደርገው ምናምን የሚለውን ነገር ወደፊት የምንነጋገር ነው የሚሆነው። እዚህ ላይ እንደምታዩት አሁን እነዚህ አሴቶች 24 አወር ቼንጃቸው አለ፣ ቻርታቸው አለ። እዚያ ላይ ትሬድ ማድረግ ትችላላችሁ። ምንድነው በዋነኝነት የሆነ አሴት ሲቀንስ ገዝተን እኛ ሲጨምር መሸጥ ማለት ነው። ኦልሬዲ ምንም ሪስክ የሌለው ፎር ኤግዛምፕል አሁን ስፖት ትሬዲንግ ብለን መናገር እንችላለን። የሆነን ኮይን ይዘን ቆይተን ከተወሰነ ቀን በኋላ ደግሞ እሱን ስንሸጥ ኦር ዴይ ትሬዲንግም ሊሆን ይችላል፣ የራሳችንን ትርፍ የምናገኝበት ነው የሚሆነው። እንግዲህ በመጀመሪያ ዲፖዚት ማድረግ ይኖርብናል። አካውንታችን ላይ ትሬድ ለማድረግ ዲፖዚት ማድረግ ይኖርብናል። ኦር ደግሞ ፍሪሊም ደግሞ ልናገኝ እንችላለን። ፍሪሊ አንዳንድ ታስኮችን በመስራት እኛ በፒቶፒም ይሆናል በሌላ ነገር ዲፖዚት ሳናደርግ ቀጥታም ዩኤስዲቲ ልናገኝ እንችላለን ማለት ነው። አሁን ለምሳሌ የተለያዩ ታስኮች ፎር ኤግዛምፕል አሁን ይሄኛው ባይቢት ነው። ባይናንስ ላይ አሁን መጥቼ ባሳያችሁ ሁለቱም የተለያዩ ኤክስቼንጅ ናቸው። ተመሳሳይ ስራ ነው የሚሰሩት ኦልሬዲ። አሁን እዚህ ላይ እንደምታዩት ይሄኛው የባይናንስ ኢንተርፌስ ላይ ባይ ክሪፕቶ የሚል አለ። እዚህ ላይ ማርኬት አለ። የማርኬቱን አጠቃላይ እንትኑን የምታዩበት ማለት ነው። ፎር ኤግዛምፕል አሁን ማርኬት ላይ ገብተን ብናይ እንደምታዩት ሆት ኮይንስ ይላል፣ ኒው ሊስቲንግ። አሁን እዚህ ላይ በአጭር ጊዜ ሊስት የተደረጉ አሴቶች እዚህ ጋር ይመጡላችኋል። ቶፒ ጌነር ደግሞ በመጨመር ላይ ያሉትን፣ እንዲሁም ደግሞ ቶፕ ቮሊዩም ኮይን ያላቸው እያለ በጣም በርካታ ሊስቶችን ያመጣላችኋል እዚህ ላይ። ይሄ ማለት አሁን ለምሳሌ ቢትኮይን የሚለውን ስናይ አሁን ላይ 88,000 ነው፣ 239 ነው የፕራይሱ ማለት ነው። እንደምታዩት 24 ሰዓት ሀወር ቼንጁ 0.8 ይላል። እነዚህን ትራክ በማድረግ በቀላሉ የሆነን አሴት ኦን አድርጋችሁ ሲጨምር በመሸጥ መስራት ይቻላል። ያን ደግሞ ለማድረግ ዲፖዚት ማድረግ እንችላለን። ኦር ደግሞ ፍሪሊ ማግኘት እንችላለን። እነሱን እንዴት እናገኛለን የሚለውን ወደፊት የምናይ ነው የሚሆነው። አዲስ ከሆናችሁ በዚሁ አጋጣሚ ሰብስክራይብ አድርጉ። እንዴት አድርገን ዲፖዚት ማድረግ እንችላለን የሚለውን ነገር፣ ፍሪሊ ደግሞ እንዴት መስራት እንችላለን፣ አንዳንድ ኮይኖችን እንዴት መሰብሰብ እንችላለን የሚለውን በጣም በርካታ ፊውቸሮች ስላሉት በተለይ እዚህ ባይናንስ ላይ ፖይንቶችን በመሰብሰብ የተለያዩ ታስኮችን በመስራት ዲፖዚት የራሳችንን ዩኤስዲቲ ማግኘት እንችላለን። እንግዲህ ዲፖዚት ለማድረግ የተለያዩ መንገዶች አሉ ብያቸዋለሁ። አንደኛው ፍሪሊ ማግኘት ትችላላችሁ። ሁለተኛ ደግሞ ፒቱፒ። አሁን ለምሳሌ እዚህ ላይ ፒቱፒ ላይ ማለት ቀጥታ እኛ በባንክ አካውንታችን ዩኤስዲቲ የምንገዛበት ነው። እሱ እንደምታዩት አሁን እዚህ ላይ 157 ነው እየተሸጠ ያለው አንዱ
በ157 እንግዲህ ሁለት ብትገዙ ደግሞ እንደዚህ 200 ምናምን ሶ በዚህ መልኩ መግዛት እና አካውንታችሁ ላይ ማስቀመጥ ትችላላችሁ። እዚህ ፊት ለፊት ላይ እዚህ የገዛችሁትን ፊት ለፊት ላይ ታገኙታላችሁ። ምን ያክል እንዳላችሁ እዛ ላይ ያስቀምጥላችኋል ማለት ነው። ሶ በዚህ መልኩ ማስቀመጥ ዲፖዚት ማድረግ ትችላላችሁ። ኦር ደግሞ ፊርሊ ለምሳሌ አሁን ስኩዌር አለ እዚህ ላይ አካዳሚ ለርን ኤንድ ኤርን ይላል። በዚህ መልኩ ተምራችሁ የሆነን ኮርስ ጨርሱ ፈተና ወስዳችሁ እሱ የሚሰጣችሁ አሴት ይኖራል። እሱን ወደ ዩኤስዲቲ በመቀየር እዚህ ላይ ዲፖዚት ማድረግ ትችላላችሁ። ኤርድሮፖች ሊሆኑ ይችላሉ። የተለያዩ ነገሮችን መስራት ትችላላችሁ በዚሁ። ሶ ፒቱፒ ላይ እንኳን ራሱ አሁን ቅድም ያየኑ ፒቱፒ ላይ በቀላሉ ገንዘብ መስራት የምትችሉ ነው የሚሆነው። ቢኮዝ ለምሳሌ አሁን እናንተ ዩኤስዲቲ አሁን 157 የገባው በቅርብ ጊዜ ነው። 130 ምናምን ነበር፣ ከዛ 140 ምናምን ገባ። ከዛ አሁን ላይ እንግዲህ ምን ያክል ልዩነት እንዳለው ባይቢትም ላይ ብትሄዱ እንደዛው ነው። ፒቱፒ ባይቢት ላይም ኦልሬዲ ትሬድ ማድረግ ትችላላችሁ። እንግዲህ የዋጋ ልዩነት ካለ ከሁለቱ እዚህ ጋር ገዝታችሁ እዚህ በመሸጥ ከባይናንስ ወደ ባይቢት በማዘዋወርም እዚህ ላይ የምታገኙት የራሳችሁ ትርፍ ሊኖር ይችላል። ሶ ኦልሞስት ተመሳሳይ ነው አሁን እየተመነዘረ ያለው እንደምታዩት እዚህ ላይ 157 እየተሸጠ ነው። እዚህ ጋር 157.75 ይላል። ሶ እንግዲህ በ157 ገዝተው አሁን እዚህ 157.75 እንግዲህ ያለው ልዩነት የምታዩት ነው የሚሆነው። ሴል ደግሞ መሸጥ ትችላላችሁ ጀስት ቲንክ። ሶ የተወሰነ ቀን በማቆየት 2 ቀን 3 ቀን ብታቆዩት ይጨምራል። ሲጨምር መሸጥ ነው ኦልሬዲ። እና አሁን ለምሳሌ በ130 ገዝታችሁ ከሆነ ካሁን በፊት አሁን ላይ አስዩም ምን ያክል ልዩነት እንዳለው ሰው በዚህ መልኩ ፒቱፒ ላይ መስራት ትችላላችሁ። የተለያዩ መንገዶች አሉ። በተለይ ደግሞ ትሬዲንግ ላይ የሆነን አሴት ሆልድ አድርጋችሁ የተወሰነ ቀን አቆይታችሁ የምትሸጡ ከሆነ በጣም ተጠቃሚ ነው የሚያደርጋችሁ። እንግዲህ እነዚህ ሁለቱ ኤክስቼንጆች ሳይን አፕ አድርጋችሁ ተመዝገቡ። ያልተመዘገባችሁና ማትጠቀሙት ካለ ከዛ በኋላ ቬሪፊኬሽን ነው። ቬሪፊኬሽኑን በናሽናል አይዲ ኦልሬዲ ቬሪፋይ ማድረግ ትችላላችሁ። አሁን ላይ ናሽናል አይዲ ያው ቴሌ ላይም እየተሰጠ ስለሆነ ሶ በሱ ቬሪፋይ አድርጋችሁ መጠቀምና ማየት ትችላላችሁ። አካውንቱን ክፈቱት። ያልከፈታችሁ ኦልሬዲ በእርግጠኝነት ትሰሩበታላችሁ ሲሪየስሊ ከተከታተላችሁት ማለት ነው። ወደፊት ደግሞ እንዴት ምን አይነት በምን መልኩ መስራት እንደምትችሉ የምንነጋገር ነው የሚሆነው። አሁን ለምሳሌ የሆነን ኮይን አሴት ኦን አድርጋችሁ ከሆነ ታይም በኋላ መሸጥ ምን ያክል አድቫንቴጅ እንዳለው ለማየት ያክል ፎር ኤግዛምፕል አሁን ለምሳሌ እዚህ ባይናንስ ላይ ብንመጣ ባይናንስ ላይ መተን ብናይ ለምሳሌ አሁን ማርኬት ላይ እንግባና ዳታውን ለማየት ያክል አሁን እዚህ ማርኬት ላይ እንደምታዩት እስኪ ሞር ብለን እንይ። አሁን እንደምታዩት ቢኤንቢ ይላል 602 ነው። ቢትኮይን 88 ነው። አሁን በባለፈው ቢትኮይን ራሱ ወደ 77000 ወርዶ ነበር። ቢኤንቢ በራሱ ወደ 570 ምናምን 60 ምናምን ወርዶ ነበር ወደታችና አሁን አንድ ወር ባልሞላ ሰዓት ማለት ነው። ሶ አንድ ቢኤንቢ ያለው ሰው አሁን ላይ ሰው በቀላሉ ምን ያክል እንደሚያገኝ እስከ 600 ድረስ ያለው አንድ ቢትኮይን ያለው ሰው ኦልሬዲ አንድ ወር ባልሞላ ሰዓት ውስጥ ወደ $10,000 የሚያገኝበት ነውና ኢቴሪየምም ስቲምቲንግ ሶላና ራሱ 100 በጣም ወርዶ ነበርና 120 ምናምን አሁን ላይ 139 ነው። ሶ አንድ ሶላና አላችሁ ማለት በቀላሉ የዚህን ያክል ልዩነት ታገኛላችሁ ማለት ነው። ሶ ኦን አርጋችሁ በመያዝ ኦር ደግሞ ገብታችሁ ደግሞ ትሬድ ማድረግ እንግዲህ ስፖት ትሬዲንግ ነው እኔ ሪኮመንድ ማድረጋችሁ። ቢኮዝ ምንም ልዝ የምታደርጉት ነገር የለም። የሆነን አሴት ይዛችሁ ማቆየት ስለሆነ ፎር ኤግዛምፕል አሁን በጣም በርካታ እንትኖች አሉ እዚህ ላይ እንደምታዩት። አሁን ይሄንን ብናይ ኤምፒ ዩኤስዲቲ ይላል። አሁን እዚህ ላይ ስታዩ ሶ
በዩኤስዲቲ መግዛት ማለት ነው። የኤምፒ የሚባለውን አሴት አሁን እዚህ ላይ 24 አወር ሃይ ቫሊዩ ያሳያቸዋል። ሎ ቫሊዩ አለ። እዚህም ማል ያለው የሱን ካራክተር ያሳያቸዋል። ግራፉን በዚህ መልኩ ማየት ትችላላችሁ። አሁን እንግዲህ እዚህ ግራፍ ላይ እንደምናየው አሁን እዚህ ፖይንት ላይ ገዝቶ ከሆነ ሰውየው እዚህ ላይ ሲወጣ 0.0044 ላይ ቢሸጥ እንደ ዲፖዚታችሁ ነው፣ እንዳላችሁ ፈንድ ነው። በ10 $10 ትሬድ የሚያደርግና በ100 ትሬድ የሚያደርግ ስለሚለያይ $100 ያለው ሞር ትርፍ ያገኛል ማለት ነው። በዚህ መልኩ ስፖት ላይ ዴይሊ ትሬድ ማድረግ ትችላላችሁ። ዴይ ትሬድ በ30 ደቂቃ ውስጥ ትሬድ አድርጋችሁ መውጣት ትችላላችሁ። ጠዋት ገዝታችሁ ማታ መሸጥ ትችላላችሁ። ሴም ቲንግ ይሄኛውን ባይቢት ላይም ሁሉም ፊውቸር ኦልሬዲ ተመሳሳይ ነው። በዚህ መልኩ ትሬድ ማድረግ የምትችሉ ነው የሚሆነው። ኦልሬዲ በጣም ቀላል ነው። አካውንቱን ክሬት አድርጉ። አስቀምጥላችኋለሁ ሊንኩን ዲስክሪፕሽን ላይ። በዛ ገብታችሁ ትሬድ በማድረግ ትሬዲንግ ፊ ቅናሽ ታገኛላችሁ። ቢኮዝ ኦፍ በኢንቪቴሽን ኮድ ስለተመዘገባችሁ ማለት ነው። እሱን ተመዝገቡ፣ ግቡ። እንግዲህ ክሪፕቶ ላይ እስካሁን የማትሰሩ ካላችሁ መስራት የምትችሉ ነው የሚሆነው። እንግዲህ እንደምታዩት $1 በ157 ነው እየተመነዘረ ያለው። ሜቢ እንግዲህ ወደፊት ምን ያህል ስንት እንደሚገባ አናውቅም። ስለዚህ በዚህ መልኩ ገብታችሁ መመዝገብ እና ትሬድ ማድረግ የምትችሉ ነው የሚሆነው። ወደፊት እንዴት አድርጋችሁ ፍሪሊ ማግኘት እንደምትችሉ ዩኤስዲቲ ማለት ነው በኤርድሮፕ እና በተለያዩ እንትኖች ምናምን ነው የሚሆነው። ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። አዲስ ከሆናችሁ ሰብስክራይብ አድርጉ። ሬጅስተር ያላረጋችሁ ደግሞ ባይናንስ እና ባይቢት ላይ ለመመዝገብ ሊንኩ ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ በመመዝገብ ወደፊት ደግሞ እንዴት አድርጋችሁ ፍሪሊ መስራት እንደምትችሉ እና አካውንት አከፋፈቱም ኦልሬዲ ሳይን አፕ በኢሜይላችሁ ሳይን አፕ ማድረግ ትችላላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዛ በኋላ ቬሪፋይ በማድረግ ማለት ነው ቀጥታ ወደ አካውንታችሁ በመግባት የተለያዩ ስራዎችን መስራት ትችላላችሁ። ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። አስተያየትና ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቻው።